ሰላም እንደምናችሁ ደህና ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ የመጣሁት ያው በጣም ከምወደው ስራዬ ከተግባሬ ትንሽ ላካፍላችሁ ነው። ቆነጃጅት ወይም ወጣት እናቶች ያላገቡም ሊሆኑ ይችላሉ። ወጣት እናቶችን ሜንቶር አደርጋለሁ በግል እንደገና በግሩፕ የእግዚአብሔርን ቃል እንዲወዱ የእግዚአብሔር ቃል እንዳይሰደብ ባሎቻቸውን የሚወዱ ልጆቻቸውን የሚወዱ በቤታቸው የሚሰሩ የተከበሩ እንዲሆኑ እኔ ካለፍኩበት እኔ የሰራሁትን ስህተት እነሱ እንዳይደግሙት እና ከኔ የተሻለ ህይወት እንዲኖሩ መልካም ነገር ደግሞ እኔ ጋር ካለው መልካም ነገርም እንዲማሩ በዛ ዙሪያ በመንፈሳዊ ህይወታቸው ጠንካሮች እንዲሆኑ ያንን አግዛለሁ። እንደገና ደግሞ በስፔሻል ኒድ ልጅ ያላቸው የተለያየ የአካል ይሆናል የእድገት ውስንነት ያለው ልጅ ያላቸው ቤተሰቦችንም ደግሞ አማክራለሁ እና ይሄ ነው ስራዬ። ዛሬ ከቆነጃጅት ህብረት ላይ በዚህ ሳምንት ያጠና ነው ጥቅስ ላካፍላችሁ ነው የመጣሁት። ሁለተኛ ጢሞቴዎስ ላይ 3:17 ላይ ያለው ስለ እግዚአብሔር ቃል የሚናገረው ነውና ምን ነበረ በዚህ ሳምንት አጥንተነው የነበረው የእግዚአብሔርን ቃል መጽሐፍ ቅዱስን ታምኑታላችሁ ወይ ነበረ እና መጽሐፍ ቅዱስ በጣም የሚታመን የሚወደድ እውነት መጽሐፍ ነው። በእግዚአብሔር መንፈስ ያለበት ነውና ያጠናነው ጥቅስ ሁለተኛ ጢሞቴዎስ 3:17 ላይ ያለውን ጥቅስ ነው። የእግዚአብሔር ሰው ፍጹም ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ ይሄ የእግዚአብሔር መንፈስ ያለበት መጽሐፍ ለምን ተጽፏል? ለትምህርት ለእውቀት ተጽፏል። ለተግሳጽ ተጽፏል። ትክክል የሆነውና ያልሆነውን ነገር መገሰጽ የሚችል እንደገና ደግሞ ልብን ለማቅናት የተሰበረ ልብን ለማቅናት የወረደ ልብን ለማቅናት በጽድቅ ላለው ምክር ለመጥቀም ተጽፏል እና በዚህኛው ትርጉም ደግሞ አነብላችኋለሁ። የቅዱሳት መጽሐፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው፣ ለማስተማር፣ ለመገሰጽ፣ ለማቅናት፣ በጽድቅ መንገድ ለመምከር ይጠቅማሉ። ይኸውም የእግዚአብሔር ሰው ለመልካም ስራ ሁሉ ብቁ እንዲሆን ያደርጋሉ። ስለዚህ መልካም ስራ ምንድን ነው? ለማንኛውም ብቁ የሚያደርገው የእግዚአብሔር ቃል የእግዚአብሔር መንፈስ ያለበት ይህ መጽሐፍ ነውና ይህንን መጽሐፍ አንብቡት፣ ስሙት፣ ጊዜ ስጡት። በጣም በቸኮላችሁ ሰዓት ወይም በደከማችሁ ሰዓት አታድርጉ። ይሄ ምግብ ነው። በጣም በቸኮልን ሰዓት ችኩል ብለን ሁሉ ጊዜ አንበላ። እንደገና በጣም በደከመን መተኛት እያሰብን እስቲ የተኛው እንቅልፍ እስኪወስደኝ ድረስ ብለን አንበላም አይደለ? ምግባችንን አክብረን አይተነው ቀምሰን እግዚአብሔርን አመስግረን አይደለም እንበላው። የእግዚአብሔርንም ቃል እንደዛው ጊዜ እንስጠው። አንደኛው የምንበላበት ስንበላ ለማጣጣም እንዲረዳን የምናነበውን ነገር እንጻፈውና እዚህ ጋር ምጽፍባቸውን ደብተሮች ላሳያችሁ መጥቻለሁ። እነዚህ የተለያዩ ናቸው። በዚህ አመት በተቻለ መጠን የሚያምር ነገር ለመግዛት እወዳለሁ። በዚህ አመት ደግሞ እቺን በጣም የምታምር አግኝቼ እቺን ገዝቻለሁ። በጣም ሌላ የሚገርመው ነገር አሁን ቆይተው አመት 2 አመት ምናምን 3 አመት ምናምን ያለፋቸው ደብተሮች አሉኝና ወደኋላ ዞር ብዬ አንዳንዴ የጽሞና ጊዜ የጻፍኩትን ጥቅስ ሳነበው በጣም ደስ ይለኛል እና በቃ የእግዚአብሔር ቃል ደስ ይላል። በቃ የእግዚአብሔር ቃል ደስታን ይሰጣል፣ ሰላምን ይሰጣል። ስለዚህ ለበጎ ስራ የተዘጋጃችሁ ያደርጋችኋል። የእግዚአብሔር ቃል ደግሞ ነው ለሰው የተጻፈው መጽሐፍ ይሄ ብቻ ነው። መገሰጽ የሚችል ይሄ ነው። ማቅናት የሚችል ይሄ ነው። እውነት ያለው እዚህ ውስጥ ነው። ውደዱት። ደህና ሁኑ።